ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድ በግድም ቢሆን ለአሽሊ ፓተርሰን ጥብቅና ሊቆምላት ወስኗል። የኪንኬድ ተርነር ሮዝናይፕላይ የንግድ ህግ አማካሪ ባለሀብቶች ስብሰባ ተቀምጠው የዴቪድ በችሎቱ ላይ መሳተፍን እየተቃወሙ ቆይተው ነበር። በመጨረሻ ግን ከዶክተር ፓተርሰን ዝና አንጻር እድሉን ሊጠቀሙበት እንደሚገባ ተነጋግረው ተስማምተዋል። ሳንድራ ጥሩ ረዳቱ ሆናለታለች ለዴቪድ። ሀሳብ በማማከርና በማበረታታት አብሮነቷን እያሳየችው ነው። ክፍል 19 ቀጥሎ ይደመጣል። በሚቀጥለው ጧት ዴቪድ ወደ ጆሲ ኩዊለር ቢሮ የቢሮ ስራዎቹን ይዞ ተዛወረ። ቢሮዎቹ ጥቂት እድሳት የሚፈልጉ 5 ያህል ክፍሎች አሏቸው። እነዚህ ከነበርክበት ጊዜ በተሻለ ጥቂት አስፋፍተናቸዋል እያለ ጆሲ ለዴቪድ ያብራራለት ጀመር። የምትፈልገውን ሁሉ እዚህ እንደምታገኝ እርግጠኛ ነኝ። የህግ ቤተ መጻሕፍቱ የሚቀጥለው ክፍል ነው። ፋክስ፣ ኮምፒውተር፣ የምትፈልገው ነገር ሁሉ ታገኛለህ። ፈልገህ ያጣው ነገር ካለ መጠየቅ ብቻ። አመሰግናለሁ አለ ዴቪድ። ለዚህ ሁሉ ትብብር እንዴት ብዬ እንደማመሰግን አላውቅም። ጆሲ ሳቅ አለ። ትከፍለኛለህ ብቻ አስታውስ። ሳንድራ ከጥቂት ጊዜ በኋላ ደረሰች። ተዘጋጅቻለሁ አለች። ከየት እንጀምር? የምንጀምረው የሶስትዮሽ ባህሪ ፍርርቅ የስብዕና ችግር ላይ የሚያተኩሩ ጽሑፎችን ሁሉ በመሰብሰብ ነው። እርግጠኛ ነኝ በቶን የሚመዝን መረጃ ኢንተርኔት ውስጥ እናገኛለን። የካሊፎርኒያ ወንጀለኛ መቅጫ የሚዳስሱ ጋዜጦች፣ የችሎት ሂደት የቀርጸው ከሚያስተላልፉ ቴሌቪዥኖች የመረጃ መረባቸውን መፈተሽ እና ሌሎች ወንጀለኛ መቅጫ ሕግ ላይ የሚያተኩሩ ድርጅቶች ያላቸውን መረጃ በሙሉ ማሰባሰብ። ቀጥሎ በሶስትዮሽ የስብዕና ፍርርቅ ችግር ላይ ልዩ ጥናት ያደረጉ ዶክተሮችን ለሙያተኛ ምስክርነት ማፈላለግ። የመከላከያ መዝገባችንን የሚያጠናክር ሆኖ ካገኘ ነው የልዩ ሙያተኛ ዶክተሮችን የምስክርነት ቃል ከወዲሁ ቀርጸን ማስቀመጥ። ከዚህ በተጨማሪ የወንጀለኛ መቅጫ ችሎት ስነ ስርዓት ላይ ጥናት አድርጌ ራሴን አዘጋጃለሁ። እንዲሁም የአቃቤ ሕግ ምስክሮች ስም ዝርዝር ሰብስበን በስማቸው ትክክል የሰጡትን የምስክርነት ቃል እንይዛለን። ከሳሽ ክሱን ለማጠናከር ያገኛቸውን መረጃዎች በሙሉ እኛ ማህደር ውስጥ ማካተትና መያዝ አለብን። የእኛንም እንልክለታለን። አሽሌን ችሎት ፊት እንድትቆም ትጠራታለህ? ዴቪድ ጭንቅላቱን ነቀነቀ። በቀላሉ የምትረበሽ ደካማ ሆናለች። የችሎቱን ውጣ ውረድ ላትቋቋሙ ትችላለች አለና ወደ ሳንድራ ቀና ብሎ አይቶ ይሄ ደግሞ እኛ ላለን ዓላማ መሳካት አዳጋጅ ይሆናል ሲል አከለ። ሳንድራ ሳቀች። ታሸንፋለህ አውቃለሁ። ዴቪድ ለሃርቬ አደል ስልክ ደወለለት። ሃርቬ የኪንኬድ ተርነር የሮዝናይፕላይ ሂሳብ ሹም ነው። ሃርቬ፣ ዴቪድ ሲንገር ነኝ። እንደምን አደርክ ዴቪድ? ለጥቂት ጊዜ እንደተለየህ ይሰማው። አዎ፣ የያዝከውን መዝገብ ጨምሮ ጆሮ ገብ ነው። የተለያዩ ጋዜጦች ጉዳዩን ይዘውት ወጥተዋል። ምን ላድርግልህ ታዲያ? ድርጅቱ የአገልግሎት ቁጠባ ውስጥ $60,000 አለኝ። ሃርቬ፣ በዚህ በቅርብ የማውጣት ፍላጎት አልነበረኝም። እኔና ሳንድራ አንድ የመኖሪያ ቪላ ለመግዛት ቀብድ ስላልከፈልን ግብሩን ማውጣት ሊኖርብኝ ነው። የመኖሪያ ቪላ? እንኳን ደስ ያለ። አመሰግናለሁ። እንዴት በቅርቡ ገንዘቡ ማግኘት እችላለሁ? ግልጽ ማንገራገር እየታየበት መልሼ ላገኝህ አለ ሃርቬ። ጥሩ። ዴቪድ ቁጥሩን ሰጠው። አሁኑኑ መልሼ ደውልልሃለሁ። አመሰግናለሁ። ሃርቬ አደል የስልኩን እጀታ አስቀምጦ መልሶ አነሳውና ደወለ። ለሚስተር ኪንኬድ ላገኘው እንደምፈልግ ንገሪልኝ አለ። ከ30 ደቂቃ በኋላ ጆሴፍ ኪንኬድ ቢሮ ነበር። ምን ነበር ሃርቬ?
ከዴቪድ ሲንገር ተደውሎልኝ ነበር ሚስተር ኪንኬድ የመኖሪያ ቤት ለመግዛት የአገልግሎቱን ቁጠባ 60 ሺህ ብር ለቀብድ ፈልጓለሁ አለኝ። በእኛ አሰራር ገንዘቡን ለመስጠት አልገደድም፣ እረፍት ላይ ነውና። በዚህ ላይ ትልቅ ቤት ማስተዳደር ምን ያህል አዳጋች እንደሆነ የተረዳሁ አይመስለኝም። እኔም አልመሰለኝም። እኛ ግን ገንዘቡ ስጠው። ሃርቬ በግርም ተመለከተው። ነገር ግን የምንገደድበት ኪንኬድ ጠረጴዛውን ደገፍ እያለ ራሱ የሚወድቅበትን ጉድጓድ ሲቆፍር እኛ እናግዘዋለን። ሃርቬ ገንዘቡን ለቤቱ ቀብድ ሲሰጥ እኛ በሱ ላይ የባለቤትነት መብት ይኖረናል። ሃርቬ አደል ለዴቪድ ደውሎ ላንተ ጥሩ ዜና ይዣለሁ ዴቪድ፣ አገልግሎት ቁጠባ ውስጥ ያለህን ብር ማውጣት ትችላለህ። ሚስተር ኪንኬድ የፈለግከውን ነገር ለመስጠት ችግር እንደሌለ ነግረውኛል። ሚስተር ክራውተር፣ ዴቪድ ሲንገር ነኝ። እየጠበቅኩ ነበር ሚስተር ሲንገር። የቤቱን ቀብድ ነገ መውሰድ ትችላለህ። እጅግ በጣም ጥሩ ነው። እንደነገርኩ ብዙ ሰዎች ቤቱን ለመግዛት ጓግተው እየጠበቁ ነበር። እኔ ግን እርሶንና ባለቤቱ የቤቱ ትክክለኛ ባለቤቶች እንደሆናችሁ ስለተሰማኝ አቆየኋቸው። እርግጠኛ ነኝ እዚያ ቤት ውስጥ በመኖራችሁ ትደሰታላችሁ። ደስተኛ ለመሆን መጪውን ጊዜ መሰዋት ይጠይቃል አለ ዴቪድ በሐሳቡ። በደርዘን የሚቆጠሩ ተአምራትን እንጠብቃለን። የአሽሌ ፓተርሰን ክስ የሚታየው ሳን የጆሴ አንደኛ ጎዳና ክላራ ክልል ከፍተኛ ፍርድ ቤት ነበር። የግድያ ወንጀሉ 2 የተለያዩ አካባቢና 2 የተለያዩ አገሮች ውስጥ የተፈጸመ በመሆኑ በተለይ በፍትህ ታዛቢዎች አሰያየም ላይ ስምምነት ሳይፈጠር ሳምንታት ተቆጠሩ። ይህንኑ ጉዳይ ለመቋጨት ስብሰባ ሳን ፍራንሲስኮ ተደረገ። ስብሰባው ላይ የተገኙት ከኪውቤክ ፖሊስ 100 አለቃ ጋይን ፎይንቴን፣ መኮንን ዳውሊንግ፣ ከሳንታ ክላራ አካባቢ ፖሊስ መርማሪ ኤጋን ቤድፎርድ፣ ፔንሲልቫኒያ ካፒቴን ሩድፎርድ፣ ከሳን ፍራንሲስኮ ፖሊስ ክፍል ሮጀር ቶላንድ የሳኖሴ ፖሊስ አዛዥ ነበሩ። የሷ ጉዳይ ኪውቤክ ውስጥ ቢታይ ጥሩ ይመስለኛል አለ ፎንቴን። ምክንያቱም ስለ ጥፋተኝነቷ የማያፈናፍን ፍጹም የሆነ መረጃ ሰብስበናልና ነው። በችሎት ፊት ልታሸንፈን የምትችልበት ምንም አይነት መንገድ የላትም። የሳን ፍራንሲስኮ ፖሊስ ካፒቴን ሩዶልፍ በበኩሉ የተከበራችሁ የእሷን ጥፋተኝነት ለማረጋገጥ መቻላችን ምንም ጥርጥር አይኖረውም። ደግሞም 3 ግድያዎች የተፈጸሙት ካሊፎርኒያ ግዛት ውስጥ ነው እና ላደረሰችው ጥፋት መዳኘት ያለባት እዚሁ መሆን ይገባዋል አለ። እስማማለሁ አለ መኮንን ዳውሊንግ። 2 ግድያዎች የተፈጸሙት ሳንታ ክላራ አካባቢ ነውና ችሎቱም ማስቻል ያለበት እዚሁ ነው። በእንዲህ አይነት ለጉዳዩ ያላቸው ጥብቅነት እያንዳንዳቸው ሲያስረዱና ተመራጭነት ለማግኘት ሲራኮቱ ለ2 ሰዓት ቆዩ። በመጨረሻ ዴኒስ ቲብል፣ ሪቻርድ ሚልተን እና ምክትል አዛዥ ሳም ብሌክ የተገደሉበት አካባቢ ሳን ሆሴ የፍትህ ህንፃ ውስጥ እንዲታይ ተወሰነ። ቤድፎርድና ኪውቤክ ውስጥ የተፈጸሙት የግድያ ወንጀሎች ደግሞ በዚሁ ችሎት ውስጥ ተካቶ እንዲታይ ስምምነት ላይ ተደረሰ። ክሱ የሚሰማበት ዕለት ዴቪድ ከአሽሌ ጎን ቆመ። የተሰየሙት ዳኛ ለክሱ ያለህ ምላሽ ምንድነው ሲሉ ጠየቁ። ጥፋተኛ አይደለችም። ጥፋተኛ የማትሆንበት ምክንያትም ከአእምሮ ጋር የተያያዘ ችግር ስላለባት ነው። ዳኛው ራሳቸውን ነቅንቀው በጣም ጥሩ አሉ። ስለሆነም ክቡር ዳኛ የተከሳሽ የዋስ መብት እንዲጠበቅ እንጠይቃለን። ከአቃቤ ሕግ ጽሕፈት ቤት የተወከለው ተከራካሪ ድንገት ጣልቃ ገብቶ ክቡር ዳኛ ጥያቄውን እጅግ አድርገን እንቃወማለን። ተከሳሿ ተጠርጥራ የተያዘችው በ3 አሰቃቂ ግድያዎች ነው። ይሄ ደግሞ እስከ ሞት ሊያስቀጣ የሚችል ጥፋት ነው። የዋስ መብት ለተከሳሿ ቢሰጥ ከሀገርም ልትጠፋ ትችላለች። ይሄ ትክክል አይደለም፣ ልታመልጥ የምትችልበት አለ ዴቪድ። ዳኛው አቋረጡት። መዝገቡን አጥንቼ እንዳየሁት ተከሳሿ የዋስ መብቷን እንድትጠይቅ የሚያደርግ መስፈርት የለበትም። ስለዚህ የዋስ መብት ጥያቄውን ፍርድ ቤቱ አልተቀበለው። ለዚህ መዝገብ የተመደቡት ዳኛ ዊሊያም ናቸው። ተከሳሿ የፍርድ ሂደቱን በሳንታ ክላራ ክልል ወህኒ ቤት ቆይታ እንድትከታተል ወስነናል። ዴቪድ በረጅሙ ተንፍሶ
እሺ ክቡር ዳኛ አለና ወደ አሽሌ በመዞር ድምፁን ዝቅ አድርጎ አታስቢ፣ ሁሉም ነገር በሂደት ይረጋገጣል። አስታውሺ፣ አንቺ ጥፋተኛ አይደለሽ አላት። ዴቪድ ወደ ቢሮ እንደተመለሰ ሳንድራ ጋዜጦች በፊት ገጽ ያወጡትን ዜና አየህ? ትናንሾቹ ጋዜጦች አሽሌን አራጇ ውሻ ብለው ነው የሰየሟት። ታሪኩ በሁሉም ቴሌቪዥኖች ተስተናግዷል አለች። ትንሽ አስቸጋሪ እንደሚሆን ቀድመን እናውቅ ነበር አለ ዴቪድ። ደግሞም ይሄ ገና ጅማሬ ነው። ወደ ስራችን እንግባ። ቀጣዩ ችሎት በ8 ሳምንታት ተሽቀንጥሯል። ቀጣዩ ሳምንት የጥድፊያና የጉጉት ጊዜ ሆኖ ነው ያለፈው። ዴቪድና ሳንድራ ቀኑን ሙሉ ተደፍተው ይውላሉ። ከምሽቱም ላይ ገፋ ያደርጋሉ። በሶስትዮሽ ማንነት ችግር ላይ የተመሰረተ የፍርድ ቤት ክርክር፣ በተለይም ከተከላካይ ጠበቃ መከራከሪያ አንጻር ያሉትን መረጃዎች ያሰባስባሉ፣ ያጠናሉ። በደርዘን የሚቆጠሩ የክርክር መዝገቦችን አግኝተዋል። ተከላካይ ጠበቆች ከችግሩ አንጻር ግድያን፣ አስገድዶ መድፈርን፣ ዝርፊያ፣ አደንዛዥ እጽ ማስተላለፍ የመሳሰሉ ክሶች ላይ የተለያዩ ክርክሮችን አካሂደዋል። አንዳንዶቹ ቅጣት ተወስኖባቸዋል፣ በነፃ የተለቀቁም አሉ። አሽሌን ነገ ነፃ ለማውጣት እንሰራለን አለ ዴቪድ ለሳንድራ። ሳንድራ ለተከላካይ ምስክርነት ይጠቅማሉ ያለቻቸውን ሰዎች ስም ዝርዝር ሰብስባ ስልክ ደወለች። ዶክተር ናካሞቶ፣ እኔ የምሰራው ከዴቪድ ሲንገር ጋር ነው። የኦሪጎን አስተዳደር አቃቤ ሕግ በሃናን ላይ በመሰረተው ክስ ፍርድ ቤት ቀርበው ምስክርነት ሰጥተው ነበረ። ሚስተር ሲንገር የአሽሌ ፓተርሰን ተከላካይ ጠበቃ ናቸው። አድርገዋል? አዎ፣ ጥሩ። እኛም ሳን ጆሴ መጥተው ለእርሷ የምስክርነት ቃሉን ቢሰጡልን። ዶክተር ቡዝ፣ የምደውልለው ከዴቪድ ሲንገር ቢሮ ነው። እሳቸው የአሽሌ ፓተርሰን ተከላካይ ጠበቃ ናቸው። በዲከርሰንክስ ላይ ተገኝተው የምስክርነቱን ቃል ሰጥተው ነበረ። እኛም የእርሶን ሙያዊ ምስክርነት ሳን ጆሴ መጥተው ለሚስ ፓተርሰን ምስክርነቱን እንዲሰጡ እንፈልግ ነበረ። የእርሶን ሙያዊ ዶክተር ጃምሰን፣ ሳንድራ ሲንገር እባላለሁ። እዚሁ መጥተው እንዲሁ ቀጠለ። ከጠዋት እስከ እኩለ ሌሊት ድረስ እንዲሁ ሳያባራ ቀጠለ። በመጨረሻ 12 ያህል ምስክሮች መዝግባ ጨረሰች። ዴቪድ ይሄንን አይቶ የሚደንቅ የሚያስደምም ነው። ዶክተሮቹ የክፍለ ትምህርት ኃላፊዎች፣ የሕግ ትምህርት ቤት ተጠሪዎች። ወደ ሳንድራ ተመልክቶ ፈገግ አለና ጥሩ ሁኔታ ላይ እንዳለ አስባለሁ አላት። ከጊዜ ወደ ጊዜ ጆሲ ኩዊለር ዴቪድ የሚጠቀምበት ቢሮ ድረስ መጥቶ እንዴት ነው ይለዋል። እኔ ምረዳ ማንኛውም ነገር የለም፣ ጥሩ እየሄደ ነው። ኩዊለር የቢሮውን ዙሪያ ገባ፣ ቃኘ። የምትፈልገውን ሁሉ አግኝተሃል? ሁሉንም፣ የእኔ ቅርብ ጓደኛን ጭምር አለ ዴቪድ ስቆ። ሰኞ ጠዋት ከአቃቢ ሕግ ጽሕፈት ቤት የተላከ አንድ የታሸገ ኤንቨሎፕ ተቀበለ። ጽሕፈት ቤቱ የግዛት ግኝት ያላቸውን መዝግቡ ያኖረበት ዝርዝር ነበር። ዴቪድ ሲያነበው ያንሰራራው መንፈሱ ተኮላሸበት። ሳንድራ ተመልክታው ኖሮ ቀልቧን ስቦት ምንድን ነው አለችው። የሕክምና ባለሙያዎች በሶስትዮሽ የስብና ፈረረቅ ችግርን በመቃወም የሰጡት ምስክርነት ነው። እንዴት እንደሚካበድ አየሽው? ይህን እንዴት ልታደርገው ነው ታዲያ? ሳንድራ ጠየቀች። ግድያው ሲፈጸም አሽሌ በቦታው መኖሯን እንቀበላለን። ነገር ግን ግድያ የተፈጸመው በተበዳይ ስብና እንደሆነ እናስረዳለን። ከህብረተሰቡ ተወጣተው ብያኔ የሚሰጡትን ቡድኖች ላሳምናቸው ይችል ይሆን ሲል አሰበ። ችሎት ከማስቻሉ 5 ቀን ቀደም ብሎ ዴቪድ ከዳኛ ዊሊያምስ ስልክ ተደውሎለት ዳኛው ማግኘት እንደሚፈልጉ ነገሩት። ዴቪድ ወደ ጆሲ ኩዊለር ቢሮ ገብቶ ጆሲ፣ ስለ ዳኛ ዊሊያምስ ምን ልትነግረኝ የምትችለው ነገር አለ አለው። ጆሲ ወደ ወንበሩ ለጠጥ ብሎና ከጭንቅላቱ ኋላ ጣቶቹን አቆላልፎ ቴሳ ዊሊያምስ ቦይ ስካውት ነበርክ እንዴ ዴቪድ? አዎ። የቦይ ስካውት መመሪያን ታስታውሰዋለህ? የተዘጋጀ ሁን የሚለውን በደንብ። ወደ ቴሳ ዊሊያምስ ችሎት ስትገባ ሁልጊዜም የተዘጋጀ ሁን። የሚገርም ጭንቅላት አላት። ከችግር ጋር ታግላ እዚያ የደረሰች ጠንካራ ሴት ናት። የሚሲሲፒ ሕዝቦች እንደ ወገኖቿ ናቸው።
የነጻ ትምህርት ዕድል አግኝታ ነው የተማረችው። የአካባቢዋ ሰዎች በእሷ አብዝተው ይኮራሉ። ወደ ሕግ ትምህርት ቤት እንድትገባላቸው ገንዘብ አዋጥተውላታል። አሁን ያለችበትን ቦታ በእጅጉ ስለምትወደው ከዋሽንግተን የተሰጣትን ጥሩ ቦታ ሳትቀበል ቀርታለች እየተባለ ይወራል። ለአካባቢው እንደ ቅርስ ናት። ይገርማል። ችሎቱ የሚያስችለው ሳንታ ክላራ ግዛት ውስጥ ነው። አዎ፣ የጥንቱ ጓደኛዬ ሚኪ ብሬናን ነዋያ አቃቤ ሕግ ጠበቃ። እስኪ ስለሱ ደግሞ ንገረኝ። እሱ ጠንካራ፣ ሙግት የማይሰለቸውና ቆራጥ የአየርላንድ ሰው ነው። በውጭም በውስጥም ጥንክር ያለ አይነት ነው። ብሬናን የተገኘው ለረጅም ትውልድ ሲሳካለት ከኖረ ቤተሰብ ነው። አባቱ ግዙፍ ማተሚያ ድርጅት ያካሂዳል። እናቱ ዶክተር ናት። እህቱ ደግሞ የኮሌጅ ፕሮፌሰር ናት። ብሬናን የኮሌጅ ቀን የእግር ኳስ አይን ተጫዋች ነበረ። እናም የሕግ ትምህርት ዋነኛ ጎበዝ ነው። ወደፊት ጎብደድ ብሎ ኃይለኛ ነው። ዴቪድ ኃይለኛ፣ ተጠንቀቅ። ምስክሮቹን ጨለማ ቦታ ተቀምጦ ማምታታት ያስደስተዋል። ግን ዳኛ ዊሊያም ለምን አንተን ማግኘት ፈለገች? ሊገባኝ አልቻለም። ደውላ ያለችኝ በፓተርሰን የክስ መዝገብ ላይ መነጋገር እንደምትፈልግ ብቻ ነው። ያልተለመደ ነው። መቼ ነው የምታገኛት? ረቡዕ ጠዋት። ተጠንቀቅ። አመሰግናለሁ ጆሲ፣ እጠነቀቃለሁ። የሳንታ ክላራ ግዛት ከፍተኛ ችሎት ኖርስ አንደኛ መንገድ ላይ የሚገኝ ነጭ ቀለም የተቀባ ባለ 4 ፎቅ ነው። ወደ ውስጥ ሲዘልቁ በሩ ላይ እንግዳ ተቀባይ የፖሊስ የደንብ ልብስ ለብሶ ይጠብቃል። ወደሚፈልጉት ክፍል ለመውሰድ ተዘጋጅቶ የሚጠብቅ ምድብም አለ። ረቡዕ ጠዋት ልክ 4 ሰዓት ላይ ወደ ዳኛ ቴሳ ዊሊያም ቢሮ እየተመራ ሄደ። ቢሮው ውስጥ ከዳኛዋ ጋር ሚኪ ብሬናን ነበር። በአካባቢው አቃቤ ሕግ ጽሕፈት ቤት ታዋቂው ጠበቃ በ50ዎቹ ዕድሜ ክልል ውስጥ የሚገኝ አጭርና ወጠምሻ ነው። ንግግሩ ላይ የአየርላንድ ቋንቋ ተጽዕኖ ጎልቶ ይደመጣል። ቴሳ ዊሊያምስ በ40ዎቹ መገባደጃ ዕድሜ ላይ የሚገኙ ቀጭን መስህብ ያላቸው አፍሪካዊ አሜሪካዊ ናቸው። የተረጋጉና ኃላፊነት የሚሰማቸው አይነት ናቸው። እንደምን አደርክ ሚስተር ሲንገር? እኔ ዳኛ ዊሊያምስ ነኝ። እሱ ደግሞ ሚስተር ብሬናን ነው። ሁለቱ ወንዶች ተጨባበጡ። ተቀመጥ ሚስተር ሲንገር። በፓተርሰን ጉዳይ ላይ እንድንነጋገር እፈልጋለሁ። ካሉት ማስረጃዎች አንጻር ተከሳሽ ጥፋተኛ አለመሆኗን አስረድተሃል። በአእምሮ ችግር ምክንያት ጥፋተኛ ናት ብለህ እንደማትቀበል አስረድተህ የክስ ተቃውሞ መዝገብ ውስጥ ተካቷል። ልክ ነው የተከበሩ ዳኛ ዊሊያምስ ቀጠሉ። ሁለታችሁ እንድትገናኙ ያደረኩት የግዛቱን ጊዜና የሚባክነውን ወጪ ለማትረፍ በማሰብ ነው። እኔ ብዙውን ጊዜ የሚቀርቡ የክስ ተቃውሞ ክርክሮችን እቃወማለሁ። ነገር ግን በዚህ የክስ መዝገብ ተገቢ ነው ብዬ አስባለሁ። ዴቪድ ግራ በመጋባት ያደምጣል። ዳኛዋ ወደ ብሬናን ዞር ብለው ችሎቱ ሲሰየም የሚያደምጠውን የቅድሚያ የጽሑፍ መከራከሪያ አጥንቼዋለሁ። ይሄ የቅድሚያ የጽሑፍ መከራከሪያ ሰነድ ችሎት ፊት የሚቀርብበት ምንም ምክንያት አልታየኝም። ጥፋተኝነቷን አምኖ በመቀበል ግዛቱ በሞት ፍርድ ላይ ያለውን አቋም እንዲያለዝም ማድረግ የተሻለ ነው። ዴቪድ ቆይ አንዴ፣ ያኮ ከጥያቄያችን ውጭ ነው። ሁለቱም መለስ ብለው ተመለከቱት። ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።